ከማንም ጋር ጓደኛ ቢሆን የኔ ጓደኛ ችግር የለብኝ። ዮኒ ቬጋስ ከዮዳ ጉቶ ጋር ሻይ ቡና ቢል እመቤቴ ምስክሬ ምንም አይመስለኝ፣ ምንም አይመስለኝም ነው ማውራችሁ። ለምን ለኔ ያለውን ክብር እስካላስነካ ከሱ ጋር በሆነ አስተሳሰብ ሊመቻቹ ይችላሉ። አሮን ጋር ፕሮብለም ችግር የለብኝም። ችግር የሚኖርብኝ ስለኔ ከሱ ጋር ሆኖ የሆነ ነገር ካለ ከኔ ጋር ችግር አለበት፣ ከኔ ጋር ችግር አለበት ማለት ስለኔ ካላነሳ የራስን ችለ ከተጫወት አም ጉድ ያንን ነው ማለት። አዎ ኢትዮጵያ ስገባ ጫት እቅማለሁ ገረባዬና አዎ እንደዛ አይነት ከገረባ ላይ ከጫት ላይ የተነሱ ከኮች ናቸው መጥተው ሶሻል ሚዲያውን ሲያበላሹ የነበረው። ኤለን ነጭ ቅማል ልክ ገብታለች። ከዛ ይቀጥላል ይገባል ነጭ ቅማል ተጀምራለች፣ ይቀጥላል። ዱባዮች ተዘጋጁ። አሁንም እኔ ዱባይ ስል ስሙ በፒክቸር እያቀናበራችሁ የምታደርጉት ነገር አይቻለሁ። ይመቻችሁ። እኔም መፈራው የለም። የምፈልገውን ከመናገር ወደ ኋላ ምል አይደለሁም። ግን ዱባይ ያለ የተሳደባችሁ ራሳችሁ ታውቃላችሁ፣ ወሬ ያቀበላችሁ ራሳችሁ ታውቃላችሁ። ያ ደግሞ እርግጠኛ ነኝ ወርቁ ያተነው ያውቃል ብዬ አስባለሁ። ማን እንደተናገረው ማን ምን እንዳደረገው ኢንፎርሜሽን ይነግረዋል። የሚነግሩት ሰዎች አሉ። በክፉ ስሙ እንዳይጠራ የሚፈልጉ ወገን እንዳለው እንዳትረሱ። ስለዚህ ዱባይ ላይ ሆናችሁ ሌላ ነገር ስለሱ ስታወሩ የነበራችሁ ሰዎች ወዳጆቹ ያቀብሉታል። ካቀበሉት ደግሞ ትጠየቃላችሁ። በቃ ሲምፕል አዛ። ይሄ እናንተ እንደለመዳችሁት ምድረ ገርዳሜ እንደዛ አስባችሁት ነው ያወራችሁት። አወኩሽ ናኩሽ ነው። እኔ ብዙ ካበሻ ማልሳፈጠው አንድ ሁለት ቀን ሻይ ቡና ብትለው በሶስተኛው ቀን ይሰድባል። this is the biggest problem ባበሻ ተርኖፉ ያን አንድ ሁለት ቀን ብታወራው በሶስተኛው አንድ እሱ ማለት እኮ ምናምን ይላል። ለዚህ ነው እካክ ብዬ ማላወራው። አብዛኛው ይንቃል። ሁለት ቀን ካወራው በሶስተኛው አበሻ ይንቃል። ሌቭሉን አያውቅ ይነ ስለዚህ አላወራም። ባናት ተተጋው መሴጅ መሴጅ ያሳያቸዋለሁ። ሌዮኒ ማኛ የተላከ ዘንባ መዛው የት ታገኛለህ? እዚሁ መተን እንዝናናለን፣ እዚሁ መተን እናወራለን። አለቀ። ከዚህ ወዲያ እንተዋወቅ። እማቃቸው ጓደኞቼ ስልካቸው አለኝ፣ በስልክ አወራቸዋለሁ። በስልክ ማላወራ አላቀ። እዚሁ እናበቃለን። እዚሁ ተከባብረን እዚሁ ፋፈሽ ብለን እናልቃለን። ሁሉንም ደግሞ ጓደኛ ማድረግ አልችልም፣ ምክንያቱም ውሸታም ነኝ። ሁሉንም ጓደኛ ማድረግ ከቻልኩኝ ውሸታም፣ ቀጣፊ፣ አስመሳይ ሰው ነኝ። አካት የሚጠቅመኝን ሰው ለኔ ይሆናል የምለውን ሰው መልካም ሰው የምለውን ጓደኛ አድርጋለሁ፣ ካልሆነ አላደርግም። ያንን ነው የምለው። እናንተም ማድረግ ያለባችሁ ያንን ነው። ከእናንተ ስታይል ጋር የሚሄደውን ሰው ጓደኛ አድርጉ፣ ካልሆነ ለምን ባናቱ አይተከልም? ለምሳሌ ሁሌ የምለው የአበሻ ጋርቤጅ አስተሳሰብን ልንገራችሁ። አሜሪካ እየኖሩ አውሮፓ እየኖሩ ለምን ለእንግዳ ተብሎ የተቀመጠ ብርጭቆ ከሼልፍ የማይወጣ አለ፣ ከብፌ ውስጥ የማይወጣ እከክ መሀይም አለ አሜሪካን ሀገር። ደግሜ ልናገር፣ አውሮፓ ላይ እየኖሩ አሜሪካ ላይ እየኖሩ አረብ ሀገር እየኖሩ ብፌ ውስጥ የማይነካ ለእንግዳ ተብሎ የተቀመጠ ብርጭቆና ሳህን አለ። ተዘግዝቀሙት። እኔ ያልበላውበት እኔ ያልጠጣውበት ሳህን ቤቴ ውስጥ የለም። ልጆች ያልበሉበት ሚስቴ ያልበላችበት ሳህን ብርጭቆ የለም። ሙት። ሶፋ ቤተሰብ የማይቀመጥበት ሶፋ አበሻ ይገዛል። እንግዳ መቀመጫ እንግዳ ሲመጣ ይሄ ባናት ተተከል እንግዳ መሬት ላይ ተቀመጣቱ የማይቀመጥበት ማና ባክም አትቀመጥም። ታይታ አልወድም እኔ። ላይፍ ለመኖር is so simple and easy። አብዛኛው አበሻ ግድንግድ ቤት የሚገዛው ለታይታ እንትና እኮ እንደዚህ የሚያክል ቤት አለው። 18 ሰዓት ሰርተ ምን አባል ያደርግልህ? አትኖርበት።
ሞርጌጅን ትቀፈቅፋታለህ እንጂ ምን አባት አመጣለህ? this is a problem። አበሻ ለሌላው እንዲያለው ለመባል እንጂ ለራሱ አይኖርም። የአብዛኛው አበሻ በስትረስ የሚኖረው ለዛ ነው። እኔ ለራሴ ነው የምኖረው። ልጆቼ ደስተኞች ናቸው፣ ሚስቴ ደስተኛ ናት። we good። ከጓደኞቼ ጋር ጥሩ ኮሚኒኬሽን አለኝ። yes አለቀ። ለታይታ የሆነ ነገር ይገዛል። ለምን አትሰቀል? ምን አገባኝ? ምክንያቱም እኔ አስተሳሰቤ የአሜሪካንስ ነው። ግማሹን ህይወቴን አሜሪካ ኖሬያለሁ። አስተሳሰቤ በጣም ተቀይሯል። አሜሪካንስ እንደዛ አይነት ባህሪ የላቸው። they don't care they don't unless it is investment ኢንቨስት የሚያደርጉት ነገር ካልሆነ እንደዛ አይነት አስተሳሰብ የለውም። ጥቁሩ ነው እንደዛ አስተሳሰብ ያለው ድንጋይ ስለሆነ ራፐሩ ለሻጣለው አይደል እንጂ እና አሁን ከዓለም ሀብታሙ ቢልጌት ቢልጌት አልኩኝ ኢላን ማስክ የሚኖርበት ቤት ትስቃላችሁ። ሚስተር ቢስት የሚኖርበት ቤት ትስቃላችሁ። አንድ ፋንሲ መኪና እንኳን የለው የላቸው። ለምን ሲባል ምንም ትርጉም የለውም። በጣም የታወቁ ሀብታሞች ዓለም ላይ ነጫጭቦቹ እንደዚህ አይነት ነገር የለም። ዋረን ባፌት ብታመጡት ተመሳሳይ መክዳኖ እግዚአብሔር ምስክሬ ነው። ሉክ አፕ ዋረን ባፌት ይባላል። መልታይ ቢሊየነር ቢሊየን ነው በስታክ ማርኬት ያለው። ግቡና ያዩት። ተመሳሳይ ስታርባክስ መክዳኖ ከ40 ዓመት በላይ እዛ ሄዷል። ያውቁታል። ይሄ ዋረን ባፌት ይባላል። የሚያውቀው ምግብ አለ። እሱና ሚስቱ ሄደው ቁርስ በልተው በሬጉላር መኪና ተመልሰው ቤታቸው ሄዳል። ምንም የተለየ ነገር የላቸው። እንደዚህ ነው። አበሻው ግን ምንድነው የማስመሰል ህይወትን አጣጥሞታል። ዶማ ስለሆነ ውስጡ ደስተኛ አይደለም። ሆዳም they're not happy። ለታይታ ብቻ የሚያደርግ ነው አበሻው በብዛት። ታይታ ይወዳል። አንተ እኮ አለ አንተ እኮ እንዲህ ነው መባሉን እንደ አበሻ የሚወደው እዚህ ምድር ላይ አታመጣ። ይሄ የጥቁር አስተሳሰብ ነጮቹ አይሞቃቸው አይበርዳቸው፣ ግን የሆነ ቦታ ላይ ሲታዩ ኦ ማይ ጉድነስ የተለየ ነገር አላቸው። ለዛ ነው እግዚአብሔር ሌላው ፎርጊቭነስ በነጮች ይቅርታ ካሉ ከልባቸው ይቅርታ ነው ከልባቸው። እዚህም ያገር የሰለጠኑ ጥቁሮች ወይም ሌላ ዜጋ ይቅርታ ስትባባል ከልብ ነው። ከዛ በኋላ you continue on you move on your life። በአበሻ ይቅርታ ማለት ቆይ ጊዜ እየጠበቀልን ነው እንደዛ